ሰላም ሰላም ውድና የተከበራችሁ የተሙ ክሬቲቭ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ። በዛሬው ቪዲዮአችን ላይ እንግዲህ ተምብኔሉ ላይ ወይም ታይትሉ ላይ እንደተመለከታችሁት የዩቲዩበሮችን ወራዊና አመታዊ ገቢ የምናይ ይሆናል። እስከ ቪዲዮ ድረስ መጨረሻ ድረስ አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ በመጀመሪያ እንግዲህ ይሄን ለማድረግ ወደ ክሮም ነው የምንሄደው። ወደ ክሮም ብራውዘራችን እንሄድና ከዛ እዚህ ሰርች ባሩ ጋር እንመጣና ሶሻል ብሊንድ ብለን ሰርች እናደርጋለን። ሶሻል ብሌድ ብለን ሰርች እናደርጋለን። ከዛ እቺ መጀመሪያ ላይ የምትመጣው ዌብሳይት ውስጥ እንገባለን። ከዛ ሎድ እስከሚያደርግ እንጠብቀዋለን። ስለዚህ ሎድ አድርጎ ሲጨርስ እዚች ጋር የሰርች ምልክት አለች። መጀመሪያ የዩቲዩበሮችን ነው ወይስ የቲክቶከሮችን ገቢ ነው ማየት የምትፈልጉት? እሱን ትመርጣላችሁ። እኔ ለምሳሌ የዩቲዩበሮችን ነው የፈለግኩት። ስለዚህ እዚች ጋር ሰርች ማድረጊያዋ አለች። ሰርች ማድረጊያዋን አንዴ ትነካላችሁ። ከዛ የዩቲዩበሩን ስም ማስገባት ነው የሚጠበቅባችሁ ማለት ነው። ለምሳሌ እኔ የዶንኪ ቲዩብን ወይም የእሸቱ መለሰን የዩቲዩብ ቻናል በወርና በአመት ስንት እንደሚያገኝ እኔ እዚች ጋር ሰርች ባር ላይ ዶንኪ ስትሉት ያው እዚች ጋር ያመጣላችኋል። ዶንኪ ቲዩብ የምትለዋን እሷን እመርጣለሁ። ከዛ እንግዲህ ይኸው መረጃዎቹን ያሳያችኋል፣ ቪውን ያሳያችኋል። ከዛ ሰብስክራይብ ባለፉት 30 ቀናት ውስጥ ስንት ሺህ ሰብስክራይብ እንዳገኘም ያሳያችኋል። እዚህ ጋር እንደምታዩ ሰብስክራይብ ፎር ደ ላስት 13 ዴይዝ ይላል። ባለፉት 30 ቀናት ውስጥ 20 ሺህ ሰብስክራይብ አግኝቷል ማለት ነው። እና ቪው ፎር ደ ላስት 30 ዴይ ይላል። ይሄ ደግሞ ባለፉት 30 ቀናት ውስጥ 9 ሚሊየን ቪው አግኝቷል። እና መንዝሊ ኤስቲሜትድ ኤርኒንግ ይላል። ይሄ ደግሞ በወር ያገኘው ገቢ ነው። ወደ $36,000 በወር አግኝተዋል ማለት ነው እሸቱ። በአመት ደግሞ ወደ $395,000 ያገኛል ማለት ነው። እንግዲህ እዚች ጋር ከታች እንደምታዩት በየቀኑ በለቀቃቸው ቪዲዮ ያገኛቸውን ገቢ ያሳያል። እዚች ጋር ይሄ እንግዲህ ቀኑ በ2026 ቀን 14 አንደኛ ወር ላይ 3.9 ሚሊየን ቪው ታይቶለታል። እንግዲህ ያገኘው በዛ ቪዲዮ ወደ $974 አካባቢ ነው። ይህ ማለት በአመት ያገኘው በወር ያገኘው $36,000 ነው። ይህንን በኢትዮጵያ ብር ስንቀይረው 36,000 ሲባዛ እሱ እንግዲህ ያው ዩቲዩብ ቻናሉ ላይ እንደተናገረው በኢትዮጵያ ባንክ እንደሚመነዝር ነው። በብላክ ማርኬት አይመነዝርም፣ በኢትዮጵያ ባንክ ነው የሚመነዝረው። ስለዚህ 156 ብር ነው። ይህ ማለት በወር የሚያገኘው 5,616,000 ብር ነው ማለት ነው። በአንድ ወር ውስጥ የሚያገኘው ማለት ነው። እንግዲህ በየቪዲዮዎቹ ስንት እንዳገኘ እዚህ ጋር ይነግራችኋል። ያው የቪዲዮዎቹ እይታ እዚህ ጋር አለ። ከዛ ስንት እንዳገኘ በዛ ቪዲዮዎች ስንት እንዳገኘ ይነግራችኋል። ቶታሉንም በዚህ ወር ስንት እንዳገኘ ይነግራችኋል ማለት ነው። ለምሳሌ እስኪ የሌላ ሰው አካውንት እኔ ከዛ እዚች ጋር ሰርች ባሩ ጋር እንሄዳለን። ለምሳሌ ሌላ የማንን እኔ ለምሳሌ አቤል ብርሃኑን እንየው እስኪ። አቤል ብርሃኑ ሰርች እናደርገዋለን፣ እንጠብቀዋለን ማለት ነው። አቤል ብርሃኑ እንግዲህ ወደ 4 ቻናል ነው ያለው። እኔ ለምሳሌ የወይኗ ልጅ የሚለውን ትራቭል የሚያደርግበትን አካውንቱን እናየዋለን። አቤል ብርሃኑ የወይኗ ልጅ 2 የሚለውን እሷን አንዴ ክሊክ እናደርጋለን። እንግዲህ እንደምታዩት 1.6 ሚሊዮን ሰብስክራይብ አለው። ቶታል የለቀቀው ቪዲዮ ደግሞ 776 ቪዲዮ ለቋል። ቪው ደግሞ ቶታል ቪው 153 ሚሊዮን ነው። እንግዲህ በራንክ ደረጃ 249,550ኛ ነው በዩቲዩብ ራንክ ደረጃ። በሰብስክራይብ ደረጃ ደግሞ 1,267ኛ ነው ማለት ነው በሰብስክራይብ ደረጃ። በቪው ደረጃ ደግሞ 187,609ኛ ነው። ይህ በዓለም ካሉ ዩቲዩበሮች ደረጃው ነው ማለት ነው። የአቤል ብርሃኑ ደረጃ ነው። ከዛ ኤስቲሜት ራንኩ ደግሞ በዓለም ካሉ ዩቲዩበሮች ገቢ ከሚያገኙት 1053ኛ ላይ ነው ያለው ማለት ነው። ስለዚህ ባለፉት 30 ቀናት ደግሞ ያገኘው ሰብስክራይብ 20 ሺህ ነው። ባለፉት 30 ቀናት ደግሞ ያገኘው ቪው 3.4 ሚሊዮን ነው። የእሸቱ ደግሞ ወደ 9 ሚሊዮን ነው። እሱ ደግሞ 3.4 ሚሊዮን ነው። እንግዲህ ትንሽ ቪዲዮ ይሆናል የለቀቀው ማለት ነው። በወር ደግሞ የሚያገኘው ወደ $13,000 ነው ማለት ነው። ይህ ማለት $13,000 እሱ እንግዲህ በብላክም ሊመነዝር ይችላል፣ በኢትዮጵያም ሊመነዝር ይችላል። ግን እሱ ሳስበው ብዙ ጊዜ ትራቭል ስለሚያደርግ በብላክ ምናምን የሚመነዝር ይመስለኛል። ስለዚህ በ180 ብር እናያዝለት። ይህ ማለት በወር 2,340,000 ብር ያገኛል ማለት ነው። ይሄ
የአቤል ብርሃኑ ነው ማለት ነው። እንግዲህ በየቪዲዮዎቹ ያገኛቸውን ገቢ እዚህ ጋር ያሳያችኋል። እናንተ ሄዳችሁ ማመሳሰል ትችላላችሁ። ሌላም ሰው ማየት ትችላላችሁ። የፈለጋችሁትን ሰው ሰርች ያደረጋችሁ ለምሳሌ ሰይፉ ኦን ኢቢኤስ ሰርች አደርጋለሁ። ይኸው አንደኛ ላይ መጣልን። እሱን ክሊክ አደርገዋለሁ። እንግዲህ እንደምታዩት 2.2 ሚሊዮን ሰብስክራይብ አለው። ቪው ደግሞ ቶታል ቪው ደግሞ 5,402,000 ነው። 542 ሚሊዮን ነው። ቶታል ቪው በራንክ ደረጃ 157,208ኛ ነው። ሰብስክራይቡም እንግዲህ እንደዚህ ታዩታላችሁ። ኢንተርቴንመንት ራንክ ደግሞ በኢንተርቴንመንት ደረጃ ደግሞ ሲታይ 992ኛ ነው። ባለፉት 30 ቀናት ውስጥ 20,000 ሰብስክራይብ አግኝቷል። ቪው ደግሞ 6.3 ሚሊዮን አግኝቷል ማለት ነው። ይህ የእሸቱ ሁላቸውም ይበልጣቸዋል ማለት ነው። እሸቱ ወደ 9 ሚሊዮን ነው ያገኘው ቪው፣ የእሱ ደግሞ 6.3 ነው። በወር ደግሞ እስከ $25,000 ያገኛል ማለት ነው። ይህንም በኢትዮጵያ ብር መምታት ትችላላችሁ። $25,000 ሲባዛ በ160 ብር ብንመታው 4 ሚሊዮን ብር ያገኛል ማለት ነው። ይህ ገቢ ግን ከማስታወቂያ ውጪ ዩቲዩብ ብቻ የሚከፍላቸው ገቢ መሆኑን መርሳት የለባቸውም። ይህ ዩቲዩብ ብቻ የሚከፍላቸው ነው። እነሱ እንግዲህ ማስታወቂያ ይሰራሉ። አቤልም ቢሆን እሸቱም ቢሆን ሰይፉም ቢሆን ማስታወቂያ ይሰራሉ። ይህ ከማስታወቂያ ውጪ ዩቲዩብ የሚከፍላቸው ገቢ ብቻ ነው ማለት ነው። ስለዚህ ሌሎችንም ማየት ትችላላችሁ ማለት ነው። ከዛ ለምሳሌ አሌቲዩብን እንየው። አሌቲዩብ እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። አሌቲዩብ ይሄኛው አንደኛውን እንየው እስኪ። አሌቲዩብ እንግዲህ 513,000 ሰብስክራይብ ነው ያለው። ቶታል የለቀቀው ቪው ደግሞ 362 ቪዲዮ ለቋል። ቶታል ቪው ደግሞ 76 ሚሊዮን ነው። በራንክ ደረጃ በሰብስክራይብ ደረጃ እዚህ ጋር ተቀምጧል። ባለፉት 30 ቀናት ውስጥ 8,000 ሰብስክራይብ አግኝቷል። ባለፉት 30 ቀናት ውስጥ ደግሞ 1.5 ሚሊዮን ቪው አግኝቷል። ይሄ ከሁሉም ያነሰ ነው። የሚያገኘው ገቢ ደግሞ 5.9 ነው። ይህ በጣም ያነሰ ነው። አንደኛ እሱ ሪያክሽን ቪዲዮ ስለምሰራ ሪያክሽን ቪዲዮ የሚሰሩ ሰዎች ደግሞ ገቢያቸውም ይቀንሳል። በእያንዳንዱ ቪዲዮዎች ያገኘው ገቢ እዚህ ጋር ተጽፏል። እዚህ ጋር እንግዲህ ቶታሊ $5.9 አግኝቷል ማለት ነው። $5,900 አግኝቷል ማለት ነው። ይህ በኢትዮጵያ ብር የሚመነዘር 944,000 ብር በዚህ ወር አግኝቷል ማለት ነው። እንግዲህ እናንተም የፈለጋችሁትን ዩቲዩበር እየገባችሁ እዚህ ሰርች ባሩ ላይ እየገባችሁ ሰርች እያረጋችሁ ወይም ሊንኩን ፔስት እያረጋችሁ የፈለጋችሁትን ዩቲዩበር፣ ቲክቶከር ሰርች እያረጋችሁ ገቢውን ማየት ትችላላችሁ። እርግጠኛ ነኝ ቪዲዮዎቹን እንደወደዳችሁት። እኔንም ከነዚህ ጎራዎች እንደዚህ ገቢ ከሚያገኙት ጎራ መመደብ በጣም ቀላል ነው። ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ከዛም ደግሞ ቪዲዮን ላይክ ማድረግ ነው። እኔም ከነሱ ተርታ መደባለሁ ማለት ነው። ዩቲዩብ ቻናል አከፋፈት በ2026 ገንዘብ ሜክ ማድረግ የሚችል ልክ እንደነዚህ ዩቲዩበሮች ልክ እነዚህ ኮንተንት ክሬተሮች ገንዘብ ሜክ ሊያደርግ የሚችል ዩቲዩብ አከፋፈት ቪዲዮ ሰርቼላችኋለሁ። ገብታችሁ ቪዲዮውን ተመልከቱት። ቪዲዮ እንደተመቻችሁ አልጠራጠርም። ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።